ውስጥ 26 ቴሌቪዥን አለን የተባለው እና ብቻ ከሬዲዮ ጋር ምናምን ሲጨመር በጣም ብዙ ነው። እዚህ ሀገር በሙሉ ብታዳምጥ ማለት ነው። በተለይ የኦሮሞን ህዝብ እውነት ለመቅበር ብቻ ነው አብዛኛው የሚሰሩት። most of them I will እርግጠኛ ሆኜ ነው የምናገረው። ይሄን የሚዲያ ላንድስኬፑ it is hostile, it is against diversity። አንድ ቋንቋ ነው የሚናገሩት፣ አንድ አይነት ሐሳብ ነው። እኔ ጋዜጠኞች ማቆ ብዙ አለ። እስቲ ቋንቋችሁንም ዳይቨርሲፋይ አድርጉ። አንድ ቋንቋ ዳይቨርሲፋይ ስታረጉ ሐሳቡም ዳይቨርሲፋይ ያደርጋል። ይሄንን ከልምድ ከኤክስፒሪየንስ አይቻለሁ። እኔ አንድ አይነት ቋንቋ ብቻ የሚናገሩት አብዛኛው ሐሳባቸው አንድ ነው፣ ልሙጥ። they are hostile to diversity። ይሽኮረመማሉ እንጂ they are against diversity። ኦኬ አንተ ለኦሮሞ ህዝብ መናገር እንደ ዘረኝነት ነው እንትን የሚሉት የሚያቀርቡት። ለወላይታ ወይም ለሲዳማ ህዝብ መብት የራሱን መሬት የራሱን አገር ማስተዳደር አለበት ብሎ መናገር የትም ዓለም ላይ እንደ ኔጌቲቭ ማይታይ ነገር እዚህ ሀገር እንደ ኔጌቲቭ ኮኖቴሽን ነው የሚቀርበው። ይሄንን በአንድ ቋንቋ ነው የሚናገሩት፣ ይቀባበሉታል። ኢትስ ላይክ ዘረኝነትና ድንቁርና ኖርማላይዝድ ሆኗል እዚህ ሀገር። እኔ ይሄንን አስረግጬ ነው የምናገረው። አንተ ዘረኝነት ይቁም ስትል አንተን ነው ዘረኛ የሚሉት። እና የሀገሪቱ ሚዲያ ላንድስኬፕ በእንደዚህ አይነት ኢንጀስቲስ ላይ እንደዚህ አይነት ባያዝ ላይ እንደዚህ አይነት ፕሬጁዲስ ላይ ሰድመንትድ ፕሬጁዲስ ላይ ነው የቆመው። ኦኬ አንድነት ብሎ የሚናገሩ ነገር የህዝቦችን አንድነት የሚያፈርስ ነው። በሐሳብ ሲሸነፉ ደግሞ እከሌ ይጥፋልን፣ እከሌ ይታሰርልን፣ እከሌ እንዲሆንልን ከሀገር ይባል። ይሄ ነው ስራቸው። እና እንደዚህ አይነት የሚዲያ ላንድስኬፕ ውስጥ ነው ያለ ነው። ታሪካዊ ዳራ አለው ይሄ። በተለይ አንድ ወያኔዎቹ የሚሉት ነበረ የኢትዮጵያ ፕሬስ የተጀመረው ደርግ ሲወድቅ ማለት ነው። ደርጎቹ ወታደር ነበሩ። የውትድርና ልብሳቸውን አውልቆ ጋዜጠኛው ነው። ጦር ሜዳ ተሸንፎ እንደገና በእንትን ገጠመህ ማለት ነው። በፕሬስ ነፃነት ጦር ሜዳ እኮ ተሸንፎ ሻሽቶ መጥቶ አዲስ አበባ ገብቶ የጦር ልብሱን አውልቆ ምን ሆነ መሰለህ ጋዜጠኛው ነው። እዚህ ኢሳት ምናምን የምትለው የሚሰሩት አሁን እንደዛ ናቸው። ስም አልጠራም። ሞስት ኢንፍሉዌንሻል እነዚህ ናቸው። እንግዲህ በፍሪ ፕሬስ ስም ማለት ነው በጦር ሜዳ ያጣውን የተሸነፈበትን ቪክትሪ እዚህ በውሸት ፕሮፓጋንዳ አንተን ስም በማጥፋት በዘረኝነት በመክሰስ የሚያገኘው ይመስሏል። እስኪ እንግዲህ እሳትን ካነሳ ዘንዳ እኔ እንኳን ማንሳት አልፈለኩም ነበር። ምክንያቱም ሚዲያዎችም አንድ ባንድ ስም ማንሳት አልፈለኩም። እንደገና ደግሞ እንደ ሌላ ሚዲያም የሰዎችን ስም አንስተን ለማብጠልጠል ለኦሮሚያ ሚዲያ ኔትወርክ ብዙም ጊዜ የለውም ለዛ አይነት። ግን ይህን ሚዲያ ሰሞኑን ከጀዋርም አልፎ ለማ ከተነሳ በኋላ የአቶ ሽመልስ አጋርነት ለጀዋር ሆኗል እያሉ ከጀዋርም አልፎ አቶ ሽመልስን እንዲሁም ደግሞ የኦሮሚያ ፖሊስን ሲያጠለጥሉ ነበር። ይሄ ምን ይመስላል? ወል አንድ ነገር የምነግራቸው ምንድነው እነሱ በጣም ብዙ ሀዘን አለባችሁ ገና በጣም ብዙ። አንደኛ በትርጉም ነው ቋንቋ አያውቁም። በትርጉም ነው አስተርጉመው ነው what we talk in የኦሮሞን ፖለቲካ ለመረዳት የኦሮሞ ፖለቲካ 70% ዲስኮርሱ በኦሮምኛ ነው፣ 30% ነው በሌላው ቋንቋ። የኔ ሪሰርች ነው ይሄ። እና አንደኛ አያውቁም፣ ቋንቋ ማያውቁም፣ ምን እንደሚወራ ማያውቁም። እና በትርጁማን ነው የሚሰሩት። they could be lost in translation። ሆስቲሊቲው አላቸው። በዚህ ምክንያት ያልተባለ ነገር ነው የሚያወሩት more often than not። አሁን የኦሮሞ ፖለቲከኞች አንድ ላይ መስራት ምንድነው ችግሩ? ለዚህ ሀገር አንድነት ይጠቅማል እንጂ ኦሮሞ አንድ ሳይሆን ኢትዮጵያ አንድ መሆን ይችላል እንዴ? ጀዋርና ሽመልስ አንድ ላይ ቢሰሩ what's the problem for Ethiopia?
ምናልባት አቶ ሽመልስ ነፍጠኛ ስላሉ እና ኦፒዲዮ እኮ ምልህ አያውቁም ማለት ነው። ኦፒዲዮ አገኝስ ነፍጠኛ እንደሆነ ኦፒዲዮ ድሮ በወያኔ ዘመን ራሱ ማለት ነው በኦሮሞ የፓርቲ ታሪክ የሚኒሊክ ሐውልት ይፍረስም ብሎ ሰላማዊ ሰልፍ የጠራ ኦፒዲዮ ነው። የነጋሶ ጊዳዳ መጽሐፍ ላይ አለ 1992 በፈረንጅ ወያኔ መንግስት እንደሆነ ማለት ድሮም ቢሆን ነፍጠኛ ጠላታቸው እንደሆነ ለኦፒዲዮች ግልጽ ነው። ምን አዲስ ነገር አለ ዛሬ? ሽመልስ አለው ከሽመልስ በፊት አንድ በሙሉ የነበረው የኦፒዲዮ መሪ ነው ሲል የነበረው እና ምን ዋት ነው ይሄ? የነሱን አለመረዳት እንዳልኩ አያቁም። ባለማወቅ ላይ ቆመው ነው እንትን የሚሉት። ኦፒዲዮ የብሔር ኦፕሬሽን አልነበረም ምናምን አላሉ። they never said like that እንደዛ ብለው አያውቅም። የኦዴድም ሆነ ኦዴፓ ግን በቲቪያቸው ማለት ነው እንደዛ ብሎ ያለው ኦፒዲዮ ብለው ኮምፎርታብሊ ቁጭ ብለው ያወራሉ ውሸት እና የሆነ ገተር ፕሬስ ነው የሚላቸው ወያኔ አቶ ስብሐት ነጋ። ገተር ፕሬስ ማለት ዝም ብሎ በማወቅ ላይ ያልቆመ በሐሜት በአሉ ላይ የቆመ እንደዛ አይነት ሚዲያዎች ናቸው። ይሄ አይነት ሚዲያ ማህበረሰብ ይገነባል አይመስለኝም። እዚህ ላይ ግርማ አሁን እንግዲህ እንደነሱ ቁጭ ብለን ስለ ሌላው ሚዲያ ዛሬ እስኪ እናውራ። አይ ቲንክ በዚሁ ብናልፈው ደስ ይለኛል። ምንድነው እንግዲህ የኦሮሚያን መሪዎች የኦሮሞን በአጠቃላይ እንግዲህ ሌላም ጊዜ ሌላ ኦሮሞ ራሱ ስሙን በማይጠራበት የሚጠሩ ሰዎችን እየጋበዙ አንዳንዴ ፌክ ኒውስ ከውጭ ሀገር እያመጡ የኦሮሞን ድምጽ ከስር እየከተቱ እንደዚህ አይነት ነገር ማድረግ ምንድነው ጥቅሙ? ማጆሪቲ በሆነው ኦሮሚያ ላይ እንደዚህ አይነት ዘመቻ መክፈት የሲዳማ ወደ ሲዳማ እንደ ሀገር ቤት በገቡበት ጊዜ ወደ አዋሳ እንዳይደርሱ የተደረጉበት ሁኔታ ነው ያለው። የትግራይ ህዝብ ደግሞ እንደውም ጄኖሳይድ አወጁብን ብለው ወደዛ እንዳይሄዱ ምንድነው ይሄ ሁሉ እያለ አንድ ሚዲያ እንደዚህ አይነት ከህዝብ ጋር ግጭት ውስጥ መግባት ምንድነው ጥቅሙ? ለምን ፈለጉ ይመስላል? እኔ መመክራቸው መሰለህ ቀጥሉበት፣ ጥሩ ነው። ሀዘናችሁ ገና በጣም ረጅም ጊዜ ነው። ሁሉ ቀን ታለቅሳላችሁ። ያንን የምትተውት የህዝብን ሀቅ ሲቀበሉ ነው። ኦኬ የኦሮሚያ ሚዲያ ኔትወርክ ምን ያጠፋ? ለቅማል ተናገረ። ቅማልቶችን ሲያፍኗቸው የቅማንት ድምጽ እንዲሰማ፣ የሌላው ብሔር ድምጽ እንዲሰማ። ኦኬ የብሔሩ ልቃን ራሳቸውን በሚገልጹበት መንገድ ራሳቸውን እንዲገልጹ። አይ እኛ የምናቅልህ ታሪክ እንደዚህ ነው፣ ሲዳማ ህዝብ ጀግናይ ነው ብሎ የሲዳማ ባህል አዳራሽ አለ አዋሳ ሄደ ከሆነ እዛ ውስጥ ሲዳማ ጀግኖቻችን ናቸው ብሎ ሐውልት ያሰራላቸው ምኒልክ ወረራ ጊዜ ምኒልክን የተጋፈጡ ጀግኖች አሉ። አይ ይሄ ያንተ ጀግና አይደለም፣ ያንተን ጀግና የሲዳማን ጀግና እኛ ነው የምናውቀው ብሎ በሚዲያ እኮ በሚዲያቸው ካምፔን የሚያደርጉ ናቸው እኮ ህዝብ ላይ ህዝብ የኔ ጀግና ነው ያለውን አይደለም እኛ የምናውቀው ያንተ ጀግና ማን እንደሆነ እኛ ነን። ለኦሮሞም እንደዛ ነው። የኦሮሞ ጀግና ለነሱ የነፍጠኛ ስርዓትን ያገለገለ ኦሮሞን የሰበረ ከነሱ ጋር ተሰልፎ እንደዛ አይነት ነው ለነሱ የኦሮሞ ህዝብ ጀግና። ሊመርጡልህ ነው የሚፈልጉት እኮ አንተ የኔ ጀግና ይሄ ነው የምትለው ሊሰሙ አይፈልጉም። አይ ይሄ ነው እንደዚህ አይነት አብሮ ሊያናኑር የማይችል ድንቁርና እና ብልግና ውስጥ ስላሉ ህዝቦች ደግሞ ነፃ ይሆናሉ። የኢትዮጵያ ህዝብ ማለት ነው አብሮ መኖር ከፈለገ አብሮ ይኖራል። ካልኖረ የህዝብ ትልቅ ትንሽ የለውም። ሁሉም ራሱ መኖር ይችላል። የማንንም ምክር የማንንም ኢምፖዚሽን አይፈልግም። አብረን የምንኖረው አብረን ለመኖር እኔም አንተም ያንተን ታሪክ የኔም ስቶሪ እያከበርክልኝ ማንነቴን ኦኬ በእንደዛ አይነት ሁኔታ ነው የህዝቦች አንድነት በመገንባት እንጂ እዚህ ለዘመናት
የተጠራቀመ የሊትሬቸር ባይዝድ ሊትሬቸር በዛ ላይ ተመርኩዞ በሚደረግ የሚዲያ ፕሮፓጋንዳ ያፈርሰናል እንጂ አብሮ ከኢትዮጵያ ህዝቦች ጋር አብሮ ሊያኖረን አይችልም። እነሱ የሚሰሩት ያንን ነው። ኦኬ ለነሱ ኢትዮጵያ ማለት ከዚህ በፊትም ሌላ እንትን ቦታ ተናግሬያለሁ። ኢትዮጵያ ማለት ማፕ ነች፣ ሌላ እዛ ውስጥ ያለው ህዝብ አይደለም። ማፓ ነው ጭንቅላታቸው ስለሚሉት እዛ ውስጥ ማን አለ፣ ምን ይፈልጋል፣ አብሮ እንዲያኗኑረን ምን አይነት ግንኙነት ነው ማድረግ ያለብን። they don't worry about that። እንግዲህ ይሄ ሚዲያ ስለዛ ብዙ ባናወራ እዚህ ላይ ብናት ደስ ይለኛል። እንደገና እኔ ላይ እንዳትዘምቱ